ዘፍጥረት ምዕራፍ 1 ከቁጥር 5 እስከ 8። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንድ ቀንም ሆነ። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሃዎች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። በዘፍጥረት ቁጥር 5 እግዚአብሔር ብርሃኑን ቀን ብሎ ጠራው ሲል ጠራው ማለት ምን ማለት ነው? በመጽሐፍ ቅዱስ ውስጥ ስም መስጠት ስልጣንን ያሳያል። አዳም ለእንስሳት ስም ሲሰጥ በእነርሱ ላይ ስልጣን እንዳለው ያሳያል። እዚህም እግዚአብሔር ለብርሃንና ለጨለማ ስም ሲሰጥ የሁሉ ጌታ እርሱ እንደሆነ ያሳያል። ማታም ሆነ ጠዋትም ሆነ ሲል ይህ ብዙ ክርክር የሚነሳበት ክፍል ነው። አንዳንዶቹ የፍጥረት ቀኖች 24 ሰዓት ብቻ ናቸው ይላሉ። ሌሎቹ ደግሞ ቀን ማለት ረዥም ዘመን ነው ይላሉ። ዋናው መልእክት ፍጥረት በአጋጣሚ አልመጣም፣ በእግዚአብሔር ሥርዓትና ጥበብ ተፈጠረ የሚለው ነው። አባቶች ከቁጥሮቹ በላይ ያለውን መንፈሳዊ ትምህርት ያያሉ። በዘፍጥረት ቁጥር 6 ላይ በውኆች መካከል ጠፈር ይሁን ሲል ጠፈር ምንድን ነው? በዕብራይስጥ ራቂያ የሚለውን ቃል ሰፊ የተዘረጋ ነገር ማለት ነው። በቀላሉ እኛ ሰማይ ብለን የምናየው ሰፊ ሰማያዊ ስፍራ ነው። አባቶች እንዲህ ያዩታል። እግዚአብሔር በሰው ሕይወትም መለየትን ይሰራል። እውነትን ከሐሰት፣ ቅድስናን ከኃጢአት፣ ብርሃንን ከጨለማ ይለያል። ስለዚህ የፍጥረት ታሪክ የልባችንን ታሪክ ነው። በዘፍጥረት ቁጥር 7 ላይ ከጠፈሩ በላይ ካሉት ውኆች ለየ ሲለን ከላይ ያለው ውሃ ማለት ምን ማለቱ ነው? አባቶች በዚህ ላይ የተለያዩ ማብራሪያዎች ሰጥተዋል። አንዳንዶቹ ደመናዎችንና የሰማይ ውሃዎች ያመለክታል ይላሉ። ሌሎቹ ደግሞ የሙሴ ዋና ዓላማ የሳይንስ መጽሐፍ መጻፍ ሳይሆን ፈጣሪውን መግለጥ ነው ይላሉ። ሙሴ የሚያስተምረው ሁሉም በእግዚአብሔር ሥርዓት ተደራጅተዋል የሚለውን ነው። በዘፍጥረት ቁጥር 8 ሁለተኛውም ቀን ሆነ ብሎ ሲጨርስ አንድ ጥልቅ ነገር እንመለከታለን። በመጀመሪያው ቀን እግዚአብሔር መልካም ነው ብሎ ተናግሯል። ነገር ግን በሁለተኛ ቀን ይህ ሐረግ አይገኝም። ይህ ለብዙ አባቶች ትኩረት የሳበ ነገር ነበር። አንዳንዶቹ የሁለተኛው ቀን ሥራ በሦስተኛ ቀን ስለሚጠናቀቅ ነው ይላሉ። ስለዚህ በሦስተኛው ቀንም መልካም ነው የሚለው 2 ጊዜ ይጠቀሳል። እስካሁን ያየነው አንድ እውነት እግዚአብሔር ፍጥረትን ከጨለማ ወደ ብርሃን፣ ከባዶነት ወደ ሙላት፣ ከውጥንቅጥ ወደ ሥርዓት እያመጣ ነው። እንዲሁም በእኛ ሕይወት ውስጥ ይሠራል። ሰው ወደ ክርስቶስ ሲመጣ በአንድ ቀን ፍጹም አይሆንም። እግዚአብሔር ቀስ በቀስ ያድሰዋል፣ ያስተካክለዋል፣ ይሞላዋል። በእጅ በረከት እልፍ የበደልኩ